ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ በፓርት 4 ዩኒት 8 ተገናኝተናል። ሼክ ደምስ ኤንድ ፒፕልስ ኦፍ ቤኒሻንጉል ጉሙዝ የሚለው እናያለን። ሶ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ ሼር አድርጉ። ሼክ ደምስ ፒፕል ኦፍ ቤኒሻንጉል ጉሙዝ እናያለን ማለት ነው። ስፔሻሊ the kingdom of ኮሜሻ ጉሙዝ የሚለው እናያለን ማለት ነው። ኢንሃቢትድ ናሮ ሎላንድ ስትሪፕ አሎንግ ኢትዮ ሱዳንስ ቦርደር አካባቢ ነው የሚገኙት እነዚህ ኪንግደሞች በዌስተርን ኢትዮጵያ አካባቢ ማለት ነው። ዲስ ፒፕል አር ሜንሊ ስፒከር ኦፍ ዘ ናይሎ ሳሃራን ላንጉጅ ፋሚሊ ነው ስር ነው የሚመደቡት ማለት ነው። ናይሎ ሳሃራን ላንጉጅ ፋሚሊ ባለፈው እንደተማር ነው ኩሼቲክ፣ ሴሜቲክ አለ፣ ናይሎ ሳሃራን አለ። እነዚህ በጣም ትላልቅ ሰብ ላንጉጅ ፋሚሊ ናቸው በኢትዮጵያ ውስጥ። ዲስ ኤሪያ ዋዝ ጎልድ ፕሮዲዩሲንግ ሪጅን ነው። ጎልድ ፕሮዲዩሲንግ ሪጅን ናቸው እነዚህ ኤሪያዎች ማለት ነው። ቤኒሻንጉል ጉሙዝ ኮሜሻ የሚባሉት ማለት ነው። ስለዚህ አብዛኛው ሰው ይሄንን ቦታ ይፈልገዋል ማለት ነው። ሲንስ ፑንት ከፑንት አንስቶ እስካሁን ድረስ ማለት ነው። ከፑንት አንስቶ በጣም ብዙ ነገስታቶች ይሄን ቦታ ለመያዝ እንትን ይላሉ ማለት ነው። ኮመንሊ አይደንቲፋይድ አት ዘ ሳይለንት ኮመርስ ነበር። ሳይለንት ኮመርስ ማለት የሆነ ሳይለንት የሆነ ንግድ ልውውጥ ነበራቸው። ፕሮባብሊ ቢኮዝ ኦፍ ላንጉጅ ቤሪየር ከብዙ ቦታ ሰዎች ስለሚመጡ ከሱዳን ከኢጂፕሽያን ከብዙ ቦታ ስለሚመጡ ሳይለንት ኮመርስ ነው የሚያደርጉት ማለት ነው። ቢቱ መርቻንትስ ከነጋዴዎቹ መካከል ሳይለንት ትሬድ ነው ማለት ነው። ጉሙዝ ሶሳይቲ ፕራክቲስ ሺፍቲንግ ካልቲቬሽን ነው ፕራክቲስ የሚያደርጉት ሺፍቲንግ ካልቲቬሽን ነው። ቺፍ ሰብሲስተንስ ስትራቴጂ ኦን ስሞል ስኬል ኦፍ ፕሪ 19th ሴንቸሪ ማለት ነው። ሶ the Gumuz used slash and burn agriculture not only system of farming but also as natural resource management system of farming agriculture ሆኖ ስላሽ ነው ስላሽ and burn ነው የሚጠቀሙት። ይሄ ደግሞ ማኔጅመንት ሪሶርሱን ማኔጅ ለማድረግ ከተለያዩ የተፈጥሮ አደጋዎች ለመከላከል ማለት ነው። ስላሽ and burn agriculture is a long history that appeared during Neolithic period አንስቶ የነበረ ነው ማለት ነው። ስላሽ ኤንድ በርን የሚባለው ፕራክቲስ gradually expanded into different part of the world ከነዛ ውስጥ ከኒዮሎቲክ ጊዜ ተጀምረው ከዛም በኋላ ቀስ በቀስ ወደ ሌላ ዓለም ተዘዋወረ ማለት ነው። the Gumuz farmer also identified the fertility of the soil by observing the color of the soil and its drainage capacity ማለት ነው። ጉሙዝ ፋርመሮች ገበሬዎች የአፈሩን ምንነት ወይ ደግሞ ለማፈር ነው ምናምን ብለው የሚለዩት በከለሩ ነው ማለት ነው። the Gumuz had positive attitude toward the forest in their surroundings positive የሆነ attachment ነው ያላቸው። the Gumuz natural resource management was tied to their belief system. they believe that natural resources are the best gift of Yama ሱፐርሚድ ዳይት ኢስላም ነበር የተስፋፋው። ከዛ በፊት ግን ያማ የሚል አምልኮ አላቸው። they had indigenous knowledge አላቸው how to manage their natural resources ማለት የሆነ ሀገር በቀል የሆነ እውቀት አላቸው ማለት ነው። ተፈጥሮን እንዴት ማኔጅን ለማድረግ ማለት ነው። the Gumuz used fire an essential tool for hunting ፋይልን እሳትን ለተለያዩ ይሄ ለማደን proving new vegetation grows for their herds and diminishing the ravages of the taste ጸጸፍ ላይ የሚለውን ይሄ የእጽዋት ጸጸፊ ላይ የሚባለው የእንስሳቶች በሽታ አለ። እሱን ለመከላከል ፋየር ይጠቀሙ ነበር። the Gumuz saw sorghum on the first virgin plat prepared through clearing sorghum ገብስ ምናምን ለማስላት ክሊሪንግ በመጠቀም ነው እንትን የሚሰሩና they saw millet sorghum again to for the second round same plot of land በእርሻ ቦታ ላይ ሁለቴ ይጠቀማሉ ማለት ነው። for the third round they saw cotton based on peasants need. Gumuz do not cultivate single plot of land for more than 3 times. ባንዴ የሆነ ተመሳሳይ አንድ ሲንግል የሆነ እርሻ ያርሱም የሆነ የተለያዩ እርሻዎችን ነው የሚያርሱት በተመሳሳይ ጊዜ ማለት ነው። thus after the third round of cultivation this plot is left became fallow for the regeneration of the forest ማለት ነው። the Shinasha were
one of the group of Gonga people who established powerful kingdom in southwestern Ethiopia before 60th century ሽናሻ ፒፕሎች አሁን ላይ ሽናሻኛ የሚናገሩት ቤንሻንጉል ጉሙዝ አካባቢ ያሉት ህዝቦች ናቸው። so ሽናሻ one of the group the Nilotic speaker language ናቸው established powerful southwestern Ethiopian 16ኛ ሴንቸሪ በፊት አቋቁመው ነበር ማለት ነው። southwestern አካባቢ ያው እዛው ቤንሻንጉል ጉሙዝ አካባቢ however demographic and political pressure since 60th century pushes them further to the west of the territory they occupied at present አሁን ላይ ባሉት ዴሞግራፊክ እና ማለት የፖፑሌሽን ማለት ነው ፖፑሌሽን ኢንክሪዝመንት እና ፖለቲካል ፕሬሸራቸው ነው ወደ ሌላ ቦታ የገፋቸው ማለት ነው። in addition 60th century ኦሮሞ ኤክስፓንሽን weaken and divide Gonga kingdom into different groups or ደግሞ ሽናሻ ፒፕሎችን ተለያዩ ኦሮሞ ፒፕልስ 16ኛ ሴንቸሪ በጣም ፓወርፉል የሆነ ሙቭመንት እንደነበር ይታወቃል። ሶ እሱም አፌክት አድርጓል ማለት ነው ለዚህ ኪንግደም መበታተን። the southern group was represented by the Kafa people while the Sinasha people represented the northern group ካፋ ፒፕሎች ናቸው ሪፕሬዘንት ያደረጉት ማለት የተበታተኑት ጎንጋ ኪንግደም ማለት ነው። ሽናሻ ደግሞ the northern group ነው። ካፋ ፒፕል ሪፕሬዘንት ባይ ሳውዘርን ነው። ኖርዘርን ግሩፕ ደግሞ በኖርዘርን ግሩፕ ደግሞ በሽናሻ ፒፕሎች the Gonga people lived along the side of Blue Nile ጎንጋዎች ብሉ ናይል አካባቢ አባይ ግድም ማለት ወደ ላይ ነው የሚሆነው expanding to half to the Ethiopian escarpment along before the reign of Susunius extending የሚያደርጉት ከብሉ ናይል ኢትዮጵያን ስኬጅመንት long before reign of Susunius ድረስ ወደዛ ነበር የሚኖሩ ማለት ነው። shifting cultivation was one of the subsistence strategy of ሽናሻ shifting cultivation ይጠቀማሉ እንደዛው እነሱ ጉሙዝ ኤንድ ቤኒሻንጉል ሽናሻ ጉሙዝ እና ቤኒሻንጉል እነዚህ ሶስቱ ኪንግደሞች shifting cultivation ነው ኢኮኖሚክ ሲስተማቸው ማለት ነው። the ሽናሻ shifting cultivation was based on cooperative labor work coordinated and led by community leader known as ዳዋ ሽናሻ ኮኦፐሬቲቭ ሌበር ወርክ አላችሁ ማለት በጋራ የሚሰሩት እንዳጠቃላይ በኮሚኒቲ ነው የሚሰሩት ማለት ነው። የነሱ ሊደር ደግሞ ዳዋ ናሾ ይባላል። ሽናሻ followed a similar shifting plot and crop rotation pattern with ጉሙዝ ሽናሻ ከጉሙዝ ጋር እንትን አላችሁ ማለት ነው ሮቴሽን crop rotation pattern አላችሁ ዘሴም ነው ማለት ነው። after a certain round cultivation or single plot the left follow the other subsistence strategy of ሽናሻ people was cattle herding ሌላው ደግሞ የሚተዳደሩበት የሽናሻዎች cattle herding ከፍቶች ማርባት መጠበቅ ማለት ነው። their knowledge of traditional medicine enabled them at least to restrict widespread cattle disease in their locality ከላይ እንዳለው የሆነ እንደ ጸጸብ ፍላይ የሚመሳሰሉ በሽታዎችን በራሳቸው የሆነ ትራዲሽናል ሜዲሲን ኢንዲጂኒየስ ኖሌጅ ስላላቸው ሽናሻ ፒፕልም እነዚህ አሪፍ ወርኩታ ማለት ነው። they post large number of cattle አላቸው በዚህ የትራዲሽናል እውቀታቸው ብዙ ከብቶች እንዲኖራቸው አርጓቸው ማለት ነው። ሽናሻ in social cultural institution will give special value to this preservation of the ፎረስቶችን ፕሪዘርቭ ማድረግ ላይ በጣም የሆነ ከፍተኛ የሆነ ቫልዩ ይሰጣቸው ማለት ነው። cutting trees from such a reserve forest was forbidden in ሽናሻ culture በሽናሻ culture ዛፍ መቁረጥ በጣም እንትን ነው ማለት ነው። hence ሽናሻ had cultures that suited the physical environment they had the tradition of preserving their local environmentaቸው የመጠበቅ ትራዲሽን ነበራቸው ማለት ነው። the Benishangul people live in Benishangul Gumuz along the border of Ethiopia and Sudan ቤኒሻንጉል ደግሞ ሌላኛው ኪንግደም ነው የሚኖሩት ቦርደር ኦፍ ኢትዮጵያ እና ሱዳን። the Benishangul people are mixed farmer involved in livestock raising እነሱ ደግሞ ሚክስድ ፋርመር ናቸው livestock እና ቦዝ livestock raising እና trade bee keeping and coffee cultivation this shape the staple food is sorghum የነሱ staple foodአቸው ሶርገም ገብስ ነው ማለት ነው የቤኒሻንጉል ጉሙዝ። ስለዚህ በከብቶችም ሚክስድ ፋርሚንግ ነው ሚክስድ ፋርመር ናቸው ማለት ትሬድም በተለያዩ ሊቭስቶክ ሬዝ በማድረግ ይተዳደራሉ ማለት ነው። the people of Benishangul Gumuz
had organized their local administrative system ቤኒሻንጉል ጉሙዝ ሎካል አድሚኒስትሬቲቭ ሲስተም አላቸው ቤዝድ ኦን ዲር ኪንሺፕ ላይንስ በዝምድና ላይ ናቸው የራሳቸው የሚያስተዳድር ላይን አላቸው ማለት ነው they were led by their own chiefs and local elderly council ቺፍ እና የራሳቸው የሆነ የሽምግልና ካውንስል ምክር ቤት እንደዛ አላቸው ማለት ነው the people of ቤኒሻንጉል ጉሙዝ were indigenous religions follower in the early period የራሳቸው የሆነ ሃይማኖት ተከታይ የነበሩት ኢትዮጵያ ውስጥ ዋናዎቹ ናቸው እስላም ከመግባት በፊት ማለት ነው Islam was introduced as a result of frontier trade and cultural relation with Sudan እስከ ሱዳን ጋር ያላቸው የንግድ ከተለያዩ የሆነ ቅርርብ አንፃር እስልምና ከሱዳን ነው የተቀበሉት however the southwestern remained of paramount economic importance of the central highland the people of Benishangul Gumuz used unique musical instruments known as ዙምባራ ሚለውን የሙዚቃ እንትናቸውን ይጠቀማሉ ማለት ነው ሙዚቃ አጠቃቀም አላቸው ኢንስትሩመንት ማለት ነው people in Benishangul Gumuz were the main agent of frontier trade and cultural relation between Ethiopian interior and its neighbor due to continuous interaction between local Benishangul Gumuz and Arabic speaking merchants Arabic speaking merchants ከምን ያገኙት ያው ሱዳንስ አረቢክስ የሚናገሩ እና በጣም ኤጀንት ኦፍ ፍሬንድን ካልቸራል ሪሌሽን አላቸው ማለት ከሱዳኖች ጋር ይረባላቸው the Muslim state of አሶሳ ጋር ከቤኒሻንጉል ኮሜሻ ዌር ፎርምድ ቤኒሻንጉል ጉሙዝ የሚባሉት እነዚህ ሶስቶች ናቸው አሶሳ ቤኒሻንጉል ኮሜሻ እና እነዚህ አንድ ላይ ቤኒሻንጉል ይባላል because of the immense gold deposit of the region Sheikh Dam became agent target for Egyptian እዛ አካባቢ ያለው በጣም የተለያዩ እንትኖች ስለሆኑ ማለት ጎልድ ፕሮዲዩሲንግ ኤሪያ ስለሆኑ ትሬድ ጉሙዝ አረቢክ ስፒኪንግ the ሙስሊም ስቴት ናቸው ባይዘው ሶሳ ቤኒሻንጉል ኮሜሻ እንትን ናቸው immense gold deposit አለ እዛ Sheikh Dam became target for ኢጂፕሽያኖች ይሄን ቦታ ለመያዝ ስፔሻሊ በ1820ዎቹ አካባቢ ኢጂፕሽያንስ in the 1820s and ማሃዲስት penetration እና ኢጂፕሽያኖች ይሄን ቦታ ወይ ደግሞ አሶሳ ቤኒሻንጉልን መቆጣጠር ይፈልጋሉ ስፔሻሊ 1821 ላይ ኢጂፕት ሱዳንን ትይዝና ኢትዮጵያንም ለመያዝ ሞክራ ነበር ማለት ነው so nevertheless the Sheikh Dams defend their independent territory of Ethiopia as well ራሳቸውን ከነዚህ ጠብቀዋል ማለት ነው so this is unit 8 part 4 subscribe share like በማድረግ ቪዲዮ አርጉልኝ አመሰግናለሁ